Okay, let's go. ሰላም ውድ የዛይጎል ዩቲዩብ ቻናል አድማጭ ተመልካቾቻችን እንደምን አላችሁ? ዛይጎል ዩቲዩብ የስፖርት ቻናል በዛሬው ፕሮግራሙ በቅርቡ በአሜሪካ በሜክሲኮና በካናዳ ጥምር አዘጋጅነት የሚጀመረውን 23ኛውን የዓለም እግር ኳስ ዋንጫ ላይ ትኩረቱን ሲያደርግ በመድረኩ የሚጠበቁ ብሔራዊ ቡድኖችን፣ ተጠባቂ ተጫዋቾችን፣ የሪከርድ ቁጥራዊ መረጃዎችን እና አይረሴ የመድረኩን ታሪካዊ ክስተቶችን በመዳሰስ አብረናችሁ እንቆያለን። ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ፣ ሼር እና ኮሜንት እያደረጋችሁ አብራችሁን አጭር ቆይታ እንድታደርጉ ስንጋብዛችሁ በታላቅ አክብሮት ነው። የዓለማችን ትልቁ የእግር ኳስ መድረክ የዓለም እግር ኳስ ዋንጫ ከሀያላን የሀገራት የውስጥ ሊጎች የማራቶን አድካሚ ጉዞ ሽኝት ማግስት ለመጀመሪያ ጊዜ በ3 ጥምር ሀገራት ይስተናገዳል። በአሜሪካ፣ በሜክሲኮና በካናዳ በ48 ሀገራት መካከል በ12 ምድቦች ከፋፍሎ 72 የምድብ እንዲሁም 32 የጥሎ ማለፍ ጨዋታዎችን በድምሩ 104 ጨዋታዎችን የሚይዘው ይህ 23ኛ የዓለም ዋንጫ 1248 ተጫዋቾችን በመያዝ በ16 ስታዲየሞች ማለትም 11ን በአሜሪካ፣ 3ቱን በሜክሲኮ እና 2ቱን በካናዳ በማድረግ በይፋ ጅማሬውን ሊያደርግ በጣት የሚቆጠሩ ቀናት ቀርተውታል። እንግዲህ በ1930 ዓ.ም በላቲን አሜሪካዊቷ ሀገር ኡሩጓይ አስተናጋጅነት መነሻውን ያደረገው የዓለም እግር ኳስ ዋንጫ 13 ሀገራትን ይዞ ጉዞውን ሀብሎ ጀምሯል። 96 ዓመታትን ባስቆጠረው የዓለም እግር ኳስ ዋንጫ ታሪክ 8 ሀገራት ብቻ ዋንጫውን ያነሱ ሲሆን ከዚህም ውስጥ እንግዲህ 4 ዓመታትን ጠብቆ በሚካሄደው በዚህ መድረክ የዙፋኑን ንግስና ብራዚል 5 ጊዜ ዋንጫውን በማንሳት ዋንጫውን 4 ጊዜ ካነሱት ጀርመን እና ጣሊያን በአንድ ልቃ ትመራለች። ከዚህም በተጨማሪ የላቲናዊቷ ሀገር አርጀንቲና 3 ጊዜ፣ ፈረንሳይ 2 ጊዜ፣ ኡሩጓይ 2 ጊዜ፣ ስፔን እና እንግሊዝ ደግሞ አንዳንድ ጊዜ ዋንጫውን አሸንፈዋል። ይሁን እንጂ እንግዲህ 96 ዓመታትን በተሻገረው የዓለም ዋንጫ ታሪክ እስካሁን ዋንጫውን ያነሱት 8 ሀገራት ብቻ ናቸው። እንግዲህ በቅርቡ የሚጀመረው 23ኛው የዓለም እግር ኳስ ዋንጫ እንደ ክሪስቲያኖ ሮናልዶ፣ ሊዮኔል አንድሬስ ሜሲ፣ ኔይማር ጁኒየር፣ ሉካ ሞድሪች፣ ኬቨን ድብሩይነ፣ ቨርጂል ቫን ዳይክ፣ መሐመድ ሳላህ፣ ሃሪ ኬን፣ ሰኒ ንጉሚን፣ ማኑዌል ኑዌር እና ሳዲዮ ማኔ የመሳሰሉ የእግር ኳስ ኮከቦችን በክብር የሚሸኝና እንደ ላሚን ያማል፣ ኪሊያን ምባፔ፣ ብሩኖ ፈርናንዴዝ፣ ኤርሊንግ ብራውት ሃላንድ፣ ራፊኒያ፣ ማይክል ኦሊሴ፣ ቪክተር ኤኩሪሽ፣ ቪኒሺየስ ጁኒየር፣ ጁዲ ቤሊንግሃም፣ ጁሊያን አልቫሬዝ፣ አልፎንሶ ዴቪዝ፣ ሉዊስ ዲያዝ፣ ኦስማን ዴምቤሌ፣ ጀማል ሙሲያላ እና ቪቲኒያ የመሳሰሉ የእግር ኳስ ፈርጦችን ደግሞ ተጠባቂ ተጫዋቾች በማድረግ ወደ ኃያሉ መናገሻ አቅፎ የሚቀበል መድረክ ነው። በ23ኛው የዓለም እግር ኳስ ዋንጫ እንግዲህ በኦፕታ ፕሬዲክሽን መሰረት የዲዲየር ዴሾ ፈረንሳይን፣ የሉዊስ ዳላፎንቴን ስፔንን፣ የቶማስ ቱዌል እንግሊዝን፣ የሊዮኔል ስካሎኒን አርጀንቲናን፣ የሮቤርቶ ማርቲኖዝን ፖርቹጋል እና የካርሎ አንቸሎቲን ብራዚልን ለዋንጫ ቅድመ ግምት በመስጠት ጅማሬውን ያደርጋል። ይህ በዓለማችን ካሉ ስፖርቶች መድረኮች ሁሉ ቀዳሚ ነው በሚባለው የዓለም እግር ኳስ ዋንጫ በታሪኩ ውስጥ ዘመን ሊሽራቸው አይችልም ተብሎ ካሳለፋቸው ታሪካዊ ክስተቶች መካከል ዲያጎ አርማንዶ ማራዶና በእንግሊዝ ላይ ያስቆጠራት የእግዚአብሔር እጅ ጎል በሚባል የሚታወቀው ጎል፣ የዚዳን አይረሴ ማታራይዝን በቴስታ ወደ መሬት የጣለበት ክስተት፣ የሉዊስ ሱዋሬዝ የእጅ ኳስና የጋናውያን ህልም መጨናገፍ፣ በብዙ አርጀንቲናውያን ዘንድ በርካታ ትችቶችን ያስተናገደው ሊዮኔል ሜሲ በኳታሩ የዓለም ዋንጫ ድል በማድረግ የእግር ኳስ ንጉስ በመሆን ለተቺዎቹ መልስ የሰጠበት፣ የፍራንክ ላምፓርድ ግብ መሆን የቻለ ጎል በዳኛው የተሻረበትና ለጎል ላይን ቴክኖሎጂ መፈጠር ምክንያት የሆነበት፣ ብራዚል ራሷ ባዘጋጀችው የዓለም ዋንጫ ላይ በግማሽ ፍጻሜው በጀርመን 7-1 የተሸነፈችበት፣ የዓለም ዋንጫው መሰረቅ፣
የክርስቲያኖ ሮናልዶና የዋይን ሩኒ በጀርመኑ ሁላችን እንደምናስታውሰው በጀርመኑ የ2006 የዓለም ዋንጫ ግብ መፍጠራቸውን እናስታውሳለን። ከዚህም በተጨማሪም እንግዲህ ከጸቡ ባለፈ እስከ ማንቸስተር ዩናይትድ የዘለቀ ለወራት የቆየ ቂምና ጸብ ከብዙዎቹ በጥቂቱ ዓለማችን ላይ በዓለም ዋንጫ ታሪክ ከተከሰቱ ዘመን የማይሽራቸው ዋና ዋና ክስተቶች ናቸው ተብሎ ይታሰባል። 96 ዓመታትን ባስቆጠረው የዓለም ዋንጫ ታሪክ ጀርመናዊ ሚሮስላቭ ክሎዘ በ16 ጎሎች የዓለም ዋንጫው የምንጊዜም ከፍተኛ ጎል አስቆጣሪ ተጫዋች ሲሆን ብራዚላዊ ታላቁ ሮናልዶ ሉዊስ ናዛሪዮ ዴ ሊማ በ15 ጎሎች ይከተላል። ይሁንና እንግዲህ ሊዮኔል ሜሲን በ13 እንዲሁም ኪሊያን ምባፔ በ12 ጎሎች ከመገኘታቸው አንፃር ሪካርዱ በዚህ በ23ኛው የዓለም እግር ኳስ ዋንጫ ይሰበራል ተብሎ ይታሰባል። ሊዮኔል ሜሲ ለዚህ እንግዲህ ቅርቡ ተጫዋች ነው። ምናልባት 3 ጎሎች የሚያስቆጥር ከሆነ ከሪካርዱ ባለቤት ሚሮስላቭ ክሎዘ ታሪኩን ይጋራል። ከዛ ባለፈ 4 ጎሎች የሚያስቆጥር ከሆነ ደግሞ ሊዮኔል አንድሬስ ሜሲ እንግዲህ የምንጊዜም የዓለም ዋንጫ ከፍተኛ ጎል አስቆጣሪ መሆን የሚችል ተጫዋች ነው። በዚህ በ23ኛው የፊፋ የዓለም እግር ኳስ ዋንጫ ላይ እንግዲህ 4 ሀገራት በታሪካቸው የመጀመሪያ ተሳትፏቸውን የሚያደርጉ ሲሆን እነዚህ ሀገራትም አፍሪካዊቷ ኬፕ ቨርዴ፣ የደቡብ ካሪቢያኗ ሀገር ካራኮስ፣ በማዕከላዊ ኤዥያ የምትገኘው ዩዝቤኪስታን እና አውሮፓዊቷ ጆርጂያ ይገኙበታል። እንግዲህ ውድ የዛይጎል ዩቲዩብ ቻናል አድማጭ ተመልካቾቻችን ዛይጎል ዩቲዩብ የስፖርት ቻናል በዛሬው ፕሮግራሙ በቅርቡ በአሜሪካ በሜክሲኮና በካናዳ ጥምር አዘጋጅነት የሚጀመረውን የዓለም እግር ኳስ ዋንጫ ላይ ትኩረቱን በማድረግ በመድረኩ የሚጠበቁ ብሔራዊ ቡድኖችን፣ ተጠባቂ ተጫዋቾችን፣ የሪከርድ ቁጥራዊ መረጃዎችንና አይረሴ የመድረኩን ታሪካዊ ክስተቶችን በመዳሰስ አብራችሁ ቆይታን አደረገ። ቻናላችን ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጋበዝን የዛሬ ዝግጅታችን በዚሁ ስንቋጭ በሌላ ስፖርታዊ ሁነት እስከምንገናኝ ሰናይ ጊዜን በመመኘት ጀመር ነው።